አንድ ሰው خير ነገር ያደረገ no you can't sit there sit on the bed you sit on the bed beside Dana አንድ ነገር እዚህ ውስጥ ላላችሁ በሙሉ ኦኬ ለሁላችሁ መመለው ነገር ቢኖር ምንድነው እስከ ራሴ ጭምር አንድ ሰው መልካም ነገር ሲያደርግ የሚያደርገው ለአላህ ብሎ ነው ሱብሃነሁ ወተዓላ ከአላህ ማግኘት አንድ ነገር የሚያደርገው የሌላ እምነት ተከታይ ቢሆን ከፈጣሪ ያገኛለሁ ብሎ ነው እኔ እዚህ ጋር ላላችሁ በሙሉ እህቶቼ ወንድሞቼ ማስተላልፈው ማለት ነው ይኸውላችሁ አንድ ሰው ካደረገ በኋላ ይሄን ለምን አረኩ አይልም ሰውየው እንኳን እንደው ላ ሰማህ አላህ ረሱል አለይሂ ሰላቱ ወሰለም አንድ ሰውዬ 3 ቀን ወጣና ለሚስኪን ሊሰጥ ያዙ ይሄንን እሺ ለሚስኪን ሊሰጥ 3 ቀን ወጣ አንድ ቀን ሲወጣ ለሌባ ሰደቃ ሊሰጥ ነው ለሌባ ሰጥቶ ተመለሰ አይ ለሚስኪን ሰጣለው ለተቸገረ ብዬ ለሌባ ሰጥቼ ተመለስኩ አለ በደንብ ልብ ብላችሁ ያዙ ሁለተኛው ቀንም ደግሞ ይዞ ወጣ ገንዘቡ ይዞ ሲወጣ ለማን ሰጣ ለአመንዝራ ሰጣ አይ ለሌባ ሰጣለው ብዬ ለአመንዝራ ሰጥቼ ልመለስ አለ ሶስተኛው ቀንም ደግሞ ተነስቶ አሁንም ነይቶ ይዞ ወጣና ለማን ሰጣ ለሀብታም ሰጣ ለሀብታም አላህ Subhanahu Wa Ta'ala ሶስቱንም ሰደቃህን ተቀብሎሃል ተባለ ያ ሌባ የዛን ቀን ተሰጥቶት ሳይሰርቅ አደረ በዛው ተውበት ያቺ አመንዝራ ሴት የዛን ቀን ተሰጥቷት ሳታመነዝር ያቺ አመንዝራ ሴት አተረፋት ከወንጀል አላተረፋትም ያ ሀብታም ደግሞ የሰጠኸው ከዚህ በኋላ ከኔ በታችም ያሉ ሰዎች ለካ ይሰጣሉ ብሎ መስጠት ጀመረ ይሄንን ያነሳውትኝ አንድ ሰው ለአንድ ነገር ሲያደርግ ለሰው ችግር ሲደርስ እንዲያርግልህ ሲጀመር አይባልም ያደረገው ከአላህ Subhanahu Wa Ta'ala ለማግኘት ነው ነገ ጧት ሆስፒታል ገብቶ ኦፕሬሽን አድርጎ ቱርክ ላይ ስታዩት ታፍራላችሁ ጥሩ አይደለም ከእንደገና ደግሞ በሰው ህመምና በሰው ችግር ሌላ ውስጣችን ችግር ስላለ ያንን አምጥተን መጥፎ ንግግር ብንናገር ለራሳችን ነው መጥፎ የሚሆነው ራሳችን ላይ በሽታ ነው የምንጠራው አላህ Subhanahu Wa Ta'ala ከላይ ያለውን ያል ከስር ያለውን ያል ከውስጥ ያለውን ያል እኔና እናንተ ሰው የሚረዳዳው በንግግሩ እየተሰማማ ነው ድረሱልኝ ሲባል ሰው የሚረዳዳው በንግግር ነው ዛሬ ላይ ጎንደር ላይ የመሬት መንሸራተት የደረሰውን አደጋ አይተናል የርዳታው አካውንት በሚከፈትበት ጊዜ የምንችለውን እንልካለን ያ ይድረስ አይድረስ አላህ Subhanahu Wa Ta'ala ነው የሚያውቀው እኛ ግን የምንችለውን ነው የምናደርገው በራሳችን ደግሞ ከፍተን ደግሞ የምናደርገው አለ ሁሉም በየቤቱ የሚያደርገው አለ ኢንካሬጅ አላረግም እኔ ይሄንን ነገር ስልጤ ላይ ተመልከቱ በየአመቱ ነው ይሄ ችግር የሚደርስባቸው የስልጤ ህዝብ ላይ ይሄ የጎርፍ አደጋ በየአመቱ መንግስትን መፍትሄ እንዲያረጉልን ጥሪ አቅርበናል እንዲደርሱላቸው ዘላቂ መፍትሄ እንዲደረግላቸው ስልጤ ላይ ይሄ እየደረሰ ያለው በየአመቱ ነው ቀላል አይደለም አንድ ሰው ከቤቱ ተበትኖ ከቤቱ ወጥቶ ችግር ላይ መውደቅ ማለት ቀላል ነገር አይደለም ከ2000 ምናምን ሰው በላይ የት ነው ያሉት ምን ውስጥ ነው ያሉት ታውቃላችሁ በዚህ ሰዓት ትምህርት ቤት ውስጥ ነው ያሉት ትምህርት ቤት ይሄን አመት ላይ ማሩ ነው ማለት ነው ስልጤ ክልል ልብ ብላችሁ ያዙ እህቶቼ ወንድሞቼ ለወገኖቻችን የምንደርሰው እኛ ነን አንድ ነገር ግን ካደረገ በኋላ አንድ ሰው መቼም የተፋውን ተመልሶ ይልሰዋል አይልሰው ስታደርጉ ለፈጣሪ ተብሎ ነው የሚደረገው ሙስሊም ነን ሙስሊም ተብሎ አይደለም ለሁሉም ለሚችለው ሰው ልጅ መርዳት የሚችል ይርዳን የተባለው እንረዳለን በዛ ላይ ደግሞ ክፉ ንግግር መናገር የምናገኘው መልካም ነገር እንዳይመጣብን መከልከል ነው ስንት ጸጋ ያረጋልን አይደለም አላህ Subhanahu Wa Ta'ala የፈጠረን ጌታ ስንት ጸጋ ያረጋልን አይደለም ለያንዳንዳችን እሺ ጸጋውን ሁላ ሳያመሰግን የሰው ልጅ በአይኑ ይጠቀማል በአፉ ይጠቀማል በእጁ ይጠቀማል በእግሩ ይጠቀማል አመስግነንስ ስንቱ ነው የሚያመሰግነው በዚህ እሺ ስላላመሰገናችሁኝ ብሎ አላህ Subhanahu Wa Ta'ala ወሰደብን ስንት በረከት ያረጋልን አይደለም
አንድ ቀን አንድ ሰው ተቸገረና ከጎኑ ቆምንና ብዙ ጊዜ ስለማይ ነው ይሄንን የሆነ ሰው ተቸግሮ ለሆነ ሰው ሲደረግ እንዲህ ተደርጎልህ እንዲህ አይባልም። ይሄ የኛ ሃይማኖትም አይደለም ከእንደገና ባህላችንም አይደለም። የኢትዮጵያ ባህል አይደለም። ይቅርታ አድርጉልኝ። እኔ እናንተን ለመምከር ብቻ ሳይሆን ለእኔም ለእናንተም እንድናስተውል ነው ይሄን። ስለዚህ ሰው ችግር ሲደርስበት እንረዳዳለን። ወገናችን ጆን ዳንኤል የተሳሳተው ስህተት አለ። ስህተቱን አብሶሉትሊ ሁላችንም ስህተት እንደሆነ እናውቃለን። በተለይ ውጭ ዓለም ላይ የሚኖር ሰው በደንብ ያውቃል፣ ጠንቅቆ ያውቃል። ምክንያቱም ኤርፖርት የራሱ ህግ አለው። ኦኬ የሆነው ነገር ሆነ። ይሄንን ነገር አይቶ ኢትዮጵያ ኤርላይንስ ዛሬም ነገም አንድ ነገር ልንገራችሁ። ኢትዮጵያ ኤርላይንስ ላይ ሌሎች ሰዎችም እንደዚሁ ተነስተውበት ነበረ። የሌላ ዜጋ እንዲህ ነው አልላችሁ። በእንግሊዝኛ የተሰራ ቪዲዮ ነበረ። ኢትዮጵያ ኤርላይንስ እንዲህ ካላረክ እንዲህ ይሆናል። እንዲህ አይደለም። ኢትዮጵያ ኤርላይንስ የተከበረ ኤርላይንስ ነው። we have to respect them። እኛ የራሳችንን ሳናከብር ሳንወድ ማን እንዲወድልህ ነው የምትፈልገው? የፈለገ ነገር ችግር ይኑርብን። ኢትዮጵያ ኤርላይንስ በዓለም 10ኛ ደረጃ ላይ ያለ ነው። በአንድ ግለሰብ ወይ ደግሞ በ5 ሰዎች ወይ በ20 ሰዎች ወይ በእኛ በሶሻል ሚዲያ ሰዎች ሊወርድና ሊረክስ የሚገባ አይደለም። I don't accept this። ይሄንን ማናችንም ኤክሴፕት አናደርግም። ከእንደገና ደግሞ ሊስፈራራም የሚገባ ኤርላይንስ አይደለም። ስታፕ ዲስ። ይሄ ሮንግ ነው። ወጥቶ ሊስፈራራም የሚገባ አይደለም። ወገናችን ግን ጆን ዳንኤል ስህተት ሰርቷል። በተሳሳተው ስህተቱን ደግሞ አውቃችሁ የራሳችሁን ነገር አይታችሁ መልካምን ነገር እንድታረጉልን ተብሎ ጥሪ ይቀርባል። ስህተትነቱን ሳትናገር አልተሳሳትም ብለህ አይደለም ፊክስ ለማድረግ የምትጥረው ነው። ጥፋት ነው፣ ትልቅ ጥፋት ነው። እስቲ ተመልከቱ ውጭ ሀገር ላይ። እስቲ እኔ አሁን ልጆቼን ይዤ ኤርፖርት ላይ ሳልፍ ቪዲዮ ልክፈትና እነሱ የሚሰሩትን ስራ ልቅረጽ። ለዛውም ሰራተኛን ያለ ፍቃድ መቅረጽ አይደለም። ኤርፖርት ላይ ፎቶ ስትነሳ ከኋላ ያለውን ሰው ማሳየት ያስጠይቀሃል። ኢትስ ኖርማል። ሚስቴክ ሰርቷል። አዎ ባለማወቅ ነው። በቃ ሆይ ሲሉት ሆይ ሲባል ይሄ ሶሻል ሚዲያ በኮሜንት እና በሚጻፈው ነው የሰው ልጅ ድንበር እኮ እንዲያልፍ እየተደረገ ያለው። ያንን አሳሳተው። ከዚህ በኋላ ለሌላም ሰው መማሪያ ሆኖ አይተው እነሱ ይሄንን ነገር ተረድተው፣ ወጣት ልጅ ነው፣ እናት አለው፣ ቤተሰብ አለው። ይሄ ያሉበት እድሜ ራሱ ሆይ ስለሚያስብላቸው ነው ተብሎ የራሳቸው ማመዛዘኛ አድርገው እንደው መልካም ነገር ቢያረጉለት ተብሎ ለኢትዮጵያ ኤርላይንስ ጥሪ እናቀርባለን። ያ ግን ኢትዮጵያ ኤርላይንስን ሪስፔክቱን ጠብቀን የሀገራችን ነው እኛንን ከፍ ልናደርገው የሚገባው። ስህተት ካሉ እነዛን ስህተቶች ነው እንላለን። ጥያቄ በአደብ እናቀርባለን። በወጥቼ በምን ቋንቋን ሙልጭ አድርጌ ነው የምሰድብህ? ልክህን አስገባለሁ። እኛ ሶሻል ሚዲያ ላይ ያለው ኢትዮጵያ ህዝብ የለም እንዴ? ኢትዮጵያ ኤርላይንስ ማንቋሻሽና መሰደብን ዝም ብሎ የሚያያለ እንዴ? የለም። ይሄ ሮንግ ነው፣ ስህተት ነው። እንደ አንድ ኢትዮጵያዊ ነው የምነግራችሁ። አላህ ስብሓነሁ ወተዓላ አገራችንን ሰላም ያርግልን። በየቦታው የሚደርሰውን ረብሻ ያስቁምልን። የእርስ በርሳችን መባላት ዛሬ እዚህ ጋር መሬት መንሸራተት፣ ዛሬ እዛ ጋር መሬት መንሸራተት የእያንዳንዳችን ኃጢአት ነው ይሄን ሁላ ችግር የሚያመጣው። ሁላችንም ወደ ጌታችን ይቅርታ ብለን እርስ በርስ ተከባብሮ የሰው ልጅ የሚረዳዳው ላይ እየተረዳዳ የምንኖርበትን አገር ለመመስረት ነው መጣር ያለብን። በምንችለው ነገር መልካም ነገር ሰርተን ህዝቡን ሙስሊም ነን ሙስሊም በብሔር ሳይከፋፈል በመልካም ነገር ላይ እየተጠራራን መጥፎን ነገር ደግሞ ተው እየተባባልን ነው ለአገራችን ከጎኗ ልንቆም የሚገባው። አየነው ስንት ዓመት እርስ በርስ እንደዚህ የሆነ ምንም የተቀየረ ነገር የለም። አገራችንን እኛንን ልናከብር የሚገባው፣ አገራችንን ልንወድ የሚገባው እኛንን። ችግሮች አሉ፣ አዎ በፊትም ነበሩ፣ አሁንም አሉ፣ ወደፊትም ይኖራሉ። እነዛን ችግሮች ግን በስርዓት እየጠየቅን እንዲስተካከልልን ሁሌ እንጮሃለን። መንግስት ድረስልን፣ እዚህ ቦታ ላይ ይሄ ሆኗል፣ እዚህ ቦታ ላይ ድረሱ እያለን እንጮሃለን። ይሄንን ተረዳርተን ነው መቀጠል ያለብን። ስለዚህ ወገናችን ጆን ዳንኤል እናት አለው፣ ቤተሰብ አለው፣ ወጣት ልጅ ነው። ስህተት ተሳስቷል፣ አዎ አጥፍቷል። አብረውትም የነበሩት አዎ። ይሄ ግን በማወቅ ሳይሆን ይሄ ኮሜንት ላይ በሚጻፍና በሆይታ የተደረገ ነው። ያንን አይተው የራሳቸውን ነገር አስተያየት እንዲያደርጉለትና እንዲረዱት እኛ ኢትዮጵያኖች በስርዓት እንጠይቃለን እንጂ ያንን ስላላረጋችሁ ማታረጉ ከሆነ ምናምን ሁዋሪዩ አይባልም። እንደዚህ ስንት ህዝብ የሚኖርበት አገር እኮ ናት ኢትዮጵያ ማለት። ገና ለገና ሌላ ሀገር ላይ ስለተቀመጠን ይሄ ሶሻል ሚዲያ ስለተመቸ እየወጣ እንደፈለክ የምትዘረጥጣት ሀገር አይደለችም ነው።
ነው። ይሄ ይቆም ይገባል። አገራችንን እኛ ካልወደድን ካላከበርን ማንም አያከብርልንም። አገር ደግሞ ይላችሁ ለሁላችንም ዋና ነገር ናት። መልካም ነገር ሲሰራ መልካም ከሚሰሩት ጎን እንቆማለን። ዲናችንም ሃይማኖታችንም ያዘናል። ስህተት ሲሰራ ደግሞ ስህተት የሚሰሩትን ሰዎች ኖ እንላለን፣ ዲናችን ስለሚያዘን። እስልምና ይሄ ነው። የሌላም እምነት ተከታዮች ደግሞ ይሄንን ነው የሚያዛቸው። ስህተት ሲሰራ ሊያስቆሙ ይገባል። መልካም ነገር ላይ ደግሞ እርስ በርስ ትክክል ሰራህ መልካም ሰራህ እንላለን። ልታስፈራራ ትፈልጋለህ እንዴ? ስንት ህዝብ የሚኖርበትን አገርና ስንት ህዝብ እያስተዳደረ ያለ በስሩ ተቀጥሮ ያለ አንድ ትልቅ ድርጅት ዋሪው መጀመሪያ ራስን ዞር ብሎ ማየት ጥሩ ነው። ስለዚህ ለወገናችን ለጆን ዳንኤል ይሄንን ነገር ተረድቶ ኢትዮጵያ ኤርላይንስ ስህተት ነው አውቆ ባለማወቅ ይሄ በወጣትነት በሆይ ሆይታ የተሳሳተ ስለሆነ ይሄን ተረድታችሁ የራሳችሁን አስተያየት ማድረጋችሁ መልካም ነው። ምክንያቱም ወጣት ነው፣ ገና ብዙ የሚጠበቅበት ልጅ ነው። ይሄንን ነው እኔ የማስተላልፈው። ሌላው በሚረዳ ነገር ላይ በተደረገ ነገር ላይ እባካችሁን አንዴ ኦልሬዲ አውጥታችኋል፣ አንዴ ኦልሬዲ አርጋችኋል። አታበላሹ። ወደ እናንተ የሚመጣው መልካም ነገር አታበላሹ። ሁላችሁም እዚህ ውስጥ ያላችሁ ዛሬም እርዳታ አለ። አሁን የስልጤ ብሔር ስልጤ ላይ ትልቅ ችግር ደርሷል። ትምህርት ቤት ውስጥ ነው ተጠልለው ያሉት። መንግስትን ጥሪ ያቀርበናል። ምክንያቱም ዘላቂ መፍትሄ እንዲደረግላቸው አሁን ላለበት ነገር ብርድ ልብስ፣ ምግብ ህፃናት ይዘው ነው ሜዳ ላይ ተዘርግተው ያሉት። ትምህርት ቤት ውስጥ ነው ተጠልለው ያሉት። ከ2000 ምናምን ሰዎች በላይ ኢማጂን አርሰው የሚኖሩበት መሬት ነው ውሃ ያጥለቀለቀው። መኖሪያ ቤታቸው ነው ውሃ ያጥለቀለቀው። ሁላችሁም እዚህ ውስጥ ያላችሁ ማለት ነው እያንዳንዳችንን ይመለከታል። እያንዳንዳችንን አካውንት ተከፍቷል። በዛ ላይ ከራሳቸው ሰዎች ከተፈናቀሉት ሰዎች 2 ሰዎች፣ አንድ ሰው ደግሞ ከውጭ እንደ ታዛቢ አድርገን አካውንት የተከፈታለ። እዛ ውስጥ ገብተን የምንችለውን ሁላችንም እንላክላቸው። ለአሁን ምግብና ብርድ ልብስ ያስፈልጋቸዋል ህፃናቶቹ። የስልጤ ህዝብ ጎንደር ላይ መሬት መንሸራተት ደርሶ ከ10 በላይ ሰዎች ሞተዋል። ሬሳቸው ያልተገኘ አለ፣ የተገኘ አለ። አካውንት ተከፍቷል። እዛ አካውንት ላይ በምንችለው ምን ችግር አለው? ለጎንደርም መርዳት ለስልጤም ህዝብ መርዳት 10,000 ካለው 5,000 ለነዚህ 5,000 ቢሰጥ ምን ችግር አለው? ለምንድን ነው ሁሌ የራሴን ብቻ ይሄን ብቻ ይሁን የሚባለው? ይሄንን ነው ምነግራችሁ። የተከፈተ አለ። እህቶቼ ወገኖቼ እዚህ ውስጥ ያላችሁ በሙሉ ሁላችሁንም ነው። የስልጤውንም አካውንት ለቅላችኋለሁ፣ የጎንደርንም የከፈቱትን አካውንት ለቅላችኋለሁ። እምትችሉትን እዛ ላይ ላኩ። እምናረገው ወይ እምንረዳው ወላሂ ለሰው ብቻ ተብሎ አይደለም። ፈጣሪ ያቺን የምናረጋትን እጥፍ ድርብ አድርጎ ነው የሚሰጠን። እስልምናም ይሄንን ነው። አላህ ሱብሓነሁ ወተዓላ ይዳዓፍ ለሁ ነው፣ እጥፍ ድርብ አድርጎ ነው የሚመልስልን። ወገኖቼ እኔ ካልደረስኩ እናንተኛ ካልደረስ ማን ይደርስላችኋል? ማንም። አቅማችን ብዙ እኮ አይደለም እኮ ከምንችለው ላይ እኮ ነው የምናረገው። ወይዬ ኢንሻአላሁ ተዓላ። ስለዚህ ይሄንን ነው የምለው። ባደረጋችሁት ነገር አታበላሹ። እኔ ወረቀቱ ስላለኝ ነው። የሙባረክ ወረቀቱ ያለኝ የግብፁ ነው። የኢትዮጵያውን ደግሞ ለላከላቸው ሰዎች አሁን እልክልሻለሁ ድጋሚ ብሎኛል። የታየበትን የግብፁ ወረቀቱን ልኮልኛል። እኔ አይቼዋለሁ። ለአደባባይ ላይ ያላወጣበት የራሱ ምክንያት አለ። ቱርክም ይሄዳል ይታከማል። እባካችሁ ይሄ ለሶሻል ሚዲያ እየተቆራረጡ ለሚለቀቁ ተብሎ ክፉን ንግግር እየጻፍን እርስ በእርሳችን ህዝቡ እንዲባላ አናርግ። ሶሻል ሚዲያ የምትጠቀሙ ሰዎች ደግሞ እስከ ራሴ ጭምር ከስር የሚጽፉት ሰዎች እነማን እንደሆኑ አናቅም። በማናቀው ወይ በአማራ ስም ይሆናል፣ ወይ በኦሮሞ ስም ይሆናል፣ ወይ በስልጤ ስም ይሆናል፣ ወይ በጉራጌ ስም ይሆናል። ኮሜንቱን አይታችሁ በምትናገሩበት ጊዜ እከሌን ተሳደበ ነው የምትባሉት። አእምሮአችንን ሰፋ አርገን እንጠቀም። በቃ ሶሻል ሚዲያውን እንግዲህ ማንም ሰው ከዚህ ውጣ አይባልም አይደል? ምንም አልጠቀመንም፣ እውነት ምንም አልጠቀመንም። ይኸው አገራችንን እንመልከት። በየጊዜው ችግር፣ እዚህ ቦታ ላይ ይሄ ሆኖ እዚህ ቦታ እከሌ ልንል አንችልም። እኔ ሁላችንም እኛ እያልን ነው ልናስብ የሚገባው። ለሀገራችን ለህዝባችን ከቻልን መልካም እናርግ። ወላሂ የትኛውም እምነት ተከታይ የትኛውም እምነት ኢንከሬጅ የሚያደርገው ለሰው መልካም ማድረግ ነው። እኔ እንደ እስልምናዬ ለሰው ልጅ አንተ ትሪት መደረግ በምትፈለግበት መልኩ ሰውን ትሪት አድርግ ነው የሚለው። ረሱል አለይሂ ሰላቱ ሰላም ያስተላለፉት መልእክት ይሄ ነው። ለራስህ ሰው ትሪት በሚያደርግህ በምትፈልገው መልኩ ትሪት አድርግ ነው የሚለው።
ክፉ ንግግር አጽድቆ አያውቅም። ክፉ ንግግር ቤትን አሳምሮ አያውቅም። ክፉ ንግግር ህይወታችንን አስተካክሎልን አያውቅም። አበደን የዘራነውን ነው የምናጭደው። ያላስቀመጥኩትን ነገር እንዴት ፈጣሪ ይሰጠኛል ብዬ አስባለሁ። እንደውም የሰራነውም ስራ ላይ እባክህን ተቀበለን እዘንልን ተብሎ ነው። የሰማይ የምድር ባለቤት አላህ ሱብሓነሁ ወተዓላ ይመለከተናል። እባካችሁን ይሄው ሙባረክ እንግዲህ እኔ ወረቀቱ አለኝ። ራሳችሁ ትንሽ ቀን ጠብቁ። ቱርኮዶ ደግሞ ህክምናውን ሲያረግ ታዩታላችሁ። እኔ ወረቀቱ ስለተላከልኝ ነው ይሄን እምላችሁ። በአንዳንድ ሰዎች ንግግር ያኔም መዋጮ ሲደረግ እንደዛው ሲጮሁ ነበረ። በእነሱ የተነሳ የማይሆኑ ንግግሮችን አንናገር ነው ምለው። አበዛሁባችሁ። እንግዲህ የሳምንቱን ላውጣ ብዬ ነው። ሌላ ደግሞ የሄቨንም ጉዳይ ቀጠሮ ቀን እየተጠበቀ ነው ያለው። የዛች ህፃን ልጅ ጉዳይ ቀጠሮ እየተጠበቀ ነው ያለው። ቀጠሮውን ሁላችንም እየጠበቀን ያለ ነው።